next country I'm talking about is Ethiopia. Ethiopia. Don't look up to your government, Ethiopians. Don't look up to your government. Don't look up to your leaders to provide this and that for you. ራሱን ሐዋርያው ዶክተር ኤልጃህ ኪንግ ብሎ የሚጠራው ጋናዊ ነብይ እግዚአብሔር ስለ ኢትዮጵያ ተናግሮኛል። ኢትዮጵያውያን ለውጥንና የተሻለ ህይወትን ከፈለጋችሁ መንግስታችሁን አትመልከቱ፣ ባለስልጣኖችንም አትጠብቁ፣ ራሳችሁንና ማህበረሰባችሁን ሳይረፍድ ነፃ አውጡ፣ የተናገርኩት ቃልም በቅርቡ ይፈጸማል ሲል ተደምጧል። ይህ የፋየር ኔሽን አሪና ሚኒስትሪስ መስራችና ተከታዮቹን ባለራዕይና እውነተኛ ነብይ ብለው የሚጠሩት ጋናዊ ሐዋርያ ቀጠለና ኢትዮጵያ ውስጥ በሁለት መሪዎች መካከል የስልጣን ሽኩቻ ሲደረግ አይቻለሁ። የነዚህ የሁለት መሪዎች ሽኩቻም ህዝቡን ከመጠን በላይ ሲያውክና ሲያስጨንቅ አይቻለሁ። ምክንያቱም ሁለት ነገስታት አንድን ህዝብ ወይም ሀገር ሊያስተዳድሩ ወይም ሊገዙ አይችሉም። ኢትዮጵያ ላይ በመንግስታዊ አስተዳደር ጉድለትና ስህተት ብዙ ምስቅልቅል ነገሮች እንዳሉና የኢትዮጵያ ህዝብም አሁን ካለው መንግስት እጅ ላይ ኃይልና ስልጣንን እንዴት እንቆጣጠር ብለው በማቀድ ላይ እንዳሉም መንፈስ ቅዱስ ነግሮኛል ሲል ነው የተደመጠው። ይህ ሰው ፋየር ኦን ቲቪ በተሰኘው የፌስቡክ፣ የዩቲዩብ፣ ኢንስታግራም እና ሌሎች ማህበራዊ ሚዲያዎች ላይ በ2026 ሲሆን አየሁ እያለ ትንቢቱን የተናገረው ለኢትዮጵያ ብቻ ሳይሆን በመላው ዓለም ላይ ላሉ ሀገራትም ጭምር ነው። ከራሽያ እስከ አውስትራሊያ፣ ከቤልጂየም እስከ ካናዳ፣ ከቱርክ እስከ ቻይና፣ ከላይቤሪያ እስከ ኬንያ፣ ከኢትዮጵያ እስከ ጋናና ለበርካታ የዓለም ሀገራት ህዝቦች የጌታን ድምጽ ስሙ ሲልም ተናግሯል። እንደ አውሮፓውያን አቆጣጠር ከ2013 ዓ.ም ጀምሮም የተሳካለት ነብይ የሚል ስም የተሰጠው ሲሆን የላይቤሪያ ምርጫ ውጤትን ቀድሞ ተናግሮ እንደነበርና ከዓመታት በፊት በ2023-24 ዓለም በተፈጥሮ አደጋዎች በጂኦፖለቲካና በኢኮኖሚ ጫና መደቆስ ትጀምራለች ብሎ መናገሩ በብዙ ሀገራት የሚኖሩ ተከታዮችን ማፍራት እንዲችል አድርጎታልም ነው የሚባለው። ትንቢቱን በተመለከተ የእናንተ አስተያየትስ ምን ይመስላል የሚለውን ደግሞ እስኪ ኮሜንት አድርጉልኝ። If you want a better life, the Lord said you must get up and go after it, says the Lord. Amen. The people of Ethiopia, whatever it is you desire in your community, don't wait for the government. I see a power tussle between two leaders in Ethiopia.